በሚስት ላይ መልካም ቃላቶችን ስትናገር ሚስት በእውነት ትለመልማለች። በተለያዩ ነገሮች እንኳን ብትያዝ አንተ ፍቅርህን ስትገልጥላት ፍቅር የሌለውን ነገር ወደ ማኖር ያመጣል። የተረሳውን እንድታስታውስ ያደርጋል። የወደቀውን ያነሳል ፍቅር። ስለዚህ በሚስት ላይ መልካም ቃል ዝራባት፣ መልካም አንደበት ያለመልማል። ያንተ የጥበብ ቃሎች ሚስትን ሊያለመልሟት ኃይል አለው። ሚስትን የምትሳደብ ከሆነ ሚስት ትቀጭጫለች፣ ውስጧ ይቀጭጫል። ፊዚካሊ ስትታይ ትቀጭጫለች። ሰው አይቶ ይለያል። ሚስት ላይ መልካም ቃልን የሚዘሩ ወንዶች በሚስቶቻቸው ይታወቃሉ። በሚስት ላይ መልካም ቃልን መዝራት ለራስ መልካም ፍሬን መያዝ ነው። እሷ በመልካምነት ስትጠብቅ፣ እሷ መልካም ነገሮችን ስታደርግ፣ አንተ ደግሞ በማይሆን ነገር ስታሸማቅቃት፣ የማይሆን ስትናገር ሚስት ትደነግጥና ውስጧ በሽታ ሁሉ ሊፈጠር ይችላል። ስለዚህ ሚስት ላይ በጥንቃቄ መልካም ቃል ዝራባት። ሚስትን ደስ አሰኛት። ስትዘራ ዘሩ ላይ ጥንቃቄ ያስፈልጋል። የምትናገረው ነገር ያ መልሶን አንተን እንዳያገኝ፣ አንተ መልካም ዘር ከዘራ መልካም ነገር ታገኛለህ። ለሚስት የሚገባውን አክብረህ ቃላቶችን መርጠህ መልካም ቃል በዘራህ ቁጥር እሷም ትመልስልሃለች። ለሷ መልካም ቃል በተናገርክ ቁጥር ደስታ ይጨምራል። ቤቴ የሰላም ይሆናል፣ ቤቴ የበረከት ይሆናል። ስለዚህ በምንዘራው ዘር ላይ በምንናገረው ቃል ላይ ጥንቃቄ ያስፈልጋል። ባሎች እንዳትሳሳቱ። አንዳንድ የሰማሁት ነገር ስላለ ነው። ብዙ ሚስቶች አሉ በምላስ የተጎዱ፣ በአንደበት የተጎዱ፣ ፍቅርን ያጡ፣ መልካም ንግግርን ያጡ፣ መልካም ምላሽን ያጡ። ይሄንን ልበስ ስትለው ሚስት ምን ያደርግልኛል እኔ የራስሽ ጉዳይ ብሎ ተቆጥቶም ይወጣል። ስለዚህ በሚስት ላይ መልካም ቃል ዝራባት። እሷም የምትኖረው ላንተ ነው፣ አንተም ለሷ ኖርላት። እዚህ ጋር ሁለት አበቦችን ለምሳሌ አስቀምጫለሁ። ይሄኛውና ይሄኛው አበባ ለሚያሰው የቱ እንደሚያምር አይታችሁ መለየት ትችላላችሁ። ሁለቱን አበባ ስተክል ይሄኛው አበባ ደጅ አካባቢ ነበረ። ይሄኛው አበባ ልጆች ወስዶ አጥር ስር አድርጎታል። ስለዚህ የሚያስፈልገውን ይሄኛው አበባ ያገኛል። በአይን ውስጥ ያለ ሲወጣ ሲገባ ያያየው መኮትኮት የሚያስፈልገውን ነገር በመጨመር ይሄኛው አበባ ለእይታው እንኳን ያምራል። ለሚያሰው ሁሉ በርቶ ፈክቶ ነው የሚታየው። እና ይሄኛው የሚያስፈልገውን ነገር ያገኘ አበባ ራሱ ለአይን ያስታውቃል። ቆንጆ ቦታ ለማስቀመጥም ያምራል። ይሄኛው አበባ ግን እዛ አጥር ስርቻ ላይ የተቀመጠ ያልኳቸው አበባ የሚያስፈልገውን ነገር አላገኘም። ቆሻሻ ሁሉ በሱ ላይ ተደምሮ ነበር። ፈልጌ ነው ያገኘሁት ከግቢ ውስጥ። እንክብካቤ አልተደረገለትም። ቆሻሻ ላዩ ላይ ነበረ። ስለዚህ ሁለቱንም በጥንቃቄ ቢይዘው ኖሮ ይሄም አበባ ምን ይሆንልኛል? እንደዚሁ ፈክቶ ነው የሚታየው። እንደዚህም ሁሉ ሚስት ላይ መልካም ቃል ከዘራ፣ ሚስት ላይ የፍቅርን ቃል ከዘራ ፈክታ ነው የምትደምቀው። ለአንተ ተደስታ ነው የምትኖረው። በቤት ውስጥ ተደስታ ነው ልጆቿን የምትይዘው የምትመራው። ለቤተሰቦች ደስተኛ ሆና ታገለግላለች። አንተ ምን ስትሆን? መልካም ቃል ስታወራ፣ የፍቅርን ቃል ስትዘራባት። ስለዚህ የፍቅር ቃል የሚዘራባት ሚስት ይሄንን አበባ ትመስላለች። ሰው ሁሉ አይቶ ይለያታል። አበባውን አታምር? ታምራለች። ለአይን ይማርካል። ይሄንን አበባ እዚህ ጋር እናድርገው ተብሎ ለማስቀመጥ በሰው ፊት ለማድረግ እንኳን ቦታ ይመረጥለታል ለዚህ አበባ። ይሄኛው ግን ብዙ ብራንቾች ያሉት ይመስላል፣ ቅርንጫፍ ያፈራ ይመስላል፣ ግን ቀጭጯል። ምንም ለአይን ውበት የለውም፣ አያምርም። ለማስቀመጥ እንኳን ብዙ ምቹነት የለውምና እንደዚህ ሁለት አይነት ወንዶች አሉ። ሚስቶቻቸውን በሚጎዳ ቃል የሚያቀጭጩ፣ መርዛማ ቃልን የሚናገሩ እንደዚህ አበባ ያቀጭጫሉ።
ሞራል የሚነካ ንግግር የሚናገሩ ወንዶች ሚስቶቻቸውን እንደዚህ ያቀጭጫሉ። ብዙ ነገር ያለው ይመስላል ግን የለም። አያምርም፣ ለእይታም አይቀርብም፣ ቤት ውስጥ ለማስቀመጥም ውበት አይሰጥም። ይሄኛው ግን መኝታ ቤት ቢቀመጥ አያችሁት፣ ሳሎን ብታስቀምጡት፣ ደጅ ላይ ብታስቀምጡት ያምራል፣ ውበት ይሰጣል። እንደዚህም ሁሉ ሚስቴ አንተ መልካም ቃል እንደሚዘራባት ታስታውቃለች፣ ክፉ ቃል እንደሚዘራባትም ታስታውቃለች፣ ከልቧ ከሚወጣው ነገር ታስታውቃለች። እንደዚህ አይታት መለየት ትችላለህና ባሎች ሚስቶቻችሁ ላይ የፍቅርን ቃል ዝሩባቸው። ለእናንተ እንዲደረግ የምትፈልጉትን ነገር ሁሉ ሚስቶቻችሁ ላይ አድርጉ። ሚስት መልካም ንግግር እንድትናገር መልካም ንግግር ተናገር። ፍቅርን እንድትሰጥህ ፍቅርን ስጣት። እንድትወድህ ውደዳት። ፍሬው እንደዚህ ይገለጽልሃል። እንደዚህ ታገኘዋለህ መጨረሻውን። አንተ መልካሙን ባደረክ ቁጥር እሷ ደምቃ ፈክታ በጥሩ ልብ ስታስተናግድ በጥሩ ቤት ስትቀበል ታያታለህ። ከጎዳሃት ግን ላንተም እንደዚህ ሆና ነው የምትቀርበው፣ እንደዚህ ሆና ነው የምትቀርብልህ። ላንተም በሚታደርገው ነገር ሁሉ ደስተኛ ሆና፣ ምክንያቱም ይሰድበኛል ትላለች፣ ይረግመኛል ትላለች፣ የማይሆን ቃል ይናገረኛል። ያ ነገር ትዝ እያላት ላንተ ለምታደርገው ነገር ሁሉ ሁሉም ነገር ምን ይሆናል? ይቀጭጭና ከህይወት መንደር ልትወጡ ትችላላችሁ። እነዚህን አበቦች ለምሳሌ ነው የተጠቀምኳቸው። ስለዚህ ሚስትህን ስትወዳት እንዳታቀጭጫት። ሁሉ ጊዜ መልካም ንግግርን ተናገር። ርህራሄ በተሞላ አንደበት በፍቅር ሚስቶችን ፍቅር ይገዛቸዋል። ወድሻለሁ ማለት ይገዛታል። የኔ ሚስት አንቺ ጀግና ነሽ፣ አንቺን ወድሻለሁ፣ አንቺን አፈቅርሻለሁ ማለት ይገዛታል። አንቺ ብርቱ ነሽ ማለት ይገዛታል። ካልሆነ እንደዚሁ ቀጭጫ ትቀራለች። ስለዚህ ውድ ባሎች በሚስቶቻችሁ ላይ በሚዘሩ ዘር ጥንቃቄ እንድታደርጉ በትህትና ለምናችኋለሁ። የዘራችሁትን ያንኑ መልሳችሁ ስለምታጭዱ፣ አንተም ደግሞ በሚስት ላይ ማይሆን ንግግር እየተናገርክ መልካሙን ነገር አገኛለሁ ብለህ አታስብ። ይሄ በጥንቃቄ ያደገ አበባ ነው። ይሄ በጥንቃቄ ጉድለት የቀጨጨ አበባ ነው። ስለዚህ አንተ ከየትኛው እንደሆንክ ለሚስት ከዛሬ ቀን ጀምሮ ሚስት እንድትፈካልህ መስራት በአንተ እጅ ላይ ብቻ ነው።